የትኛውም ሶሻል ሚዲያ ይህንን ነገር ስትሰሩ ማለትም መቼም ቢሆን ጥሩ እይታ አይኖራችሁም ማለት ነው። ለምሳሌ ስክሪፕት ጽፋችሁ የሰራችሁት ቪዲዮ ጥሩ እይታ ላያስገኝ ይችላል ማለት ነው። ምንጊዜም ቪዲዮ ስታዘጋጁ ስክሪፕት ማትጠቀሙ ከሆነ የሰራችሁት ቪዲዮ ገደል ገባ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ሁሉ ሰላም። ወደ ጉዳዩ ስንገባ አብዛኞቻችን ቪዲዮ ከመስራታችን በፊት ማድረግ ያለብን ነገሮች መግቢያ ላይ እንደጠቀስኩት ስክሪፕት ነው ማለት ነው። ታዲያ ስክሪፕት ምንድነው? እንዴት ነው የሚጻፈው ለምትሉ እንዴት መጻፍ አለብኝ ብላችሁ ግራ ለገባችሁ ሰዎች ለእናንተ ነው ማለት ነው። ታዲያ ስክሪፕት ለመጻፍ የሚረዳችሁ 5 ወሳኝ ቁልፎችን እነግራችኋለሁ ማለት ነው። ስክሪፕታችሁን መጀመሪያ ላይ ከመጻፋችሁ በፊት ማድረግ የነበረባችሁ ነገር የመጀመሪያው አንደኛው ሪሰርች ነው ማለት ነው። ሪሰርች ማለት የራሳችሁን ሐሳብ የምትጽፉበት የተለያየ ነገር መጀመሪያ ያዘጋጃችሁትን ቪዲዮ ለመክፈት ያሰባችሁትን እሱ መጻፍ አለባችሁ ማለት ነው። ሁለተኛው ደግሞ ሁክ ነው ማለት ነው። ሁክ ማለት ደግሞ ወይም ከ15 ሰከንድ ወይም እስከ 30 ሰከንድ በሚጠጋ ውስጥ ባለው ውስጥ ምን ታደርጋላችሁ? የእናንተን ተመልካቾች ታጠምዳላችሁ። በዛ 15 እስከ 30 ሰከንድ ውስጥ ተጠቅማችሁ ይህን ቪዲዮ እንዳታሳልፉ እንደዚህ ነው ብላችሁ የሆነ መረጃ ማውራት አለባችሁ ማለት ነው። ከ15 እስከ 30 ሰከንድ ባለው ውስጥ ኦዲየንሳችሁን ወጥራችሁ ከያዛችሁ እናንተን ኦዲየንስ ደግሞ ለማየት በጣም ይጓጓሉ ማለት ነው። ያን ቪዲዮ ልክ አሳ ላይ እንዳለች መንጠቆ እንደማለት ነው። ለምሳሌ ሁካችሁ ላይ የሆነ ነገር ችግር ፍጠሩ፣ የሆነ ነገር ስለ አንድ ነገር ችግር ፍጠሩ። ይሄንን ካላደረጋችሁ ዩቲዩብ ላይ ስኬታማ አትሆኑ፣ ይሄንን ካላደረጋችሁ ዩቲዩብ አይከፍላችሁም፣ ይሄንን ካላደረጋችሁ ዩቲዩብ ላይ ስኬታማ አትሆኑ እያላችሁ ይህችን ሐሳብ እስከ 15 እስከ 30 ባለው ሰከንድ ውስጥ የራሳችሁን ታይም መጠቀም አለባችሁ ማለት ነው። ግን አብዛኛው ዩቲዩበሮች የሚሳሳቱት ምንድነው? ከ15 እስከ 30 ባለው ሰከንድ ውስጥ የሚናገሩት ነገር ልክ እንደዚህ ማለት ነው። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ስሜ ቅጥያጣው ደሳለኝ ይባላለሁ። የተወለድኩት በዚህ አካባቢ እዚህኛው ሆስፒታል ሲሆን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደገፍ አድርጉኝ። አሁን ይሄን ቪዲዮ ማን ነው ሙሉን የሚያዩ? እኔ ዘግቼው ነው ሙሉ። እናንተ የሆነ የራሳችሁን ችግር የምታወሩ ከሆነ ምን ይሰራል ችግር ላወራ እንዲመጡ ምናምን ብሎ አብዛኛው ሰው ጥሎ የሚወጣው ማለት ነው። እንደዚህ አታደርጉ ማለት ነው። ሶስተኛ ደግሞ የሚሆነው ክሬት አን ኮምፖኔንት ስታርትድ እንደዛ ነው ስለዚህ የራሱ ጉዳይ እና እሱን የሚላፍና ምንድነው ወይም ደግሞ በእነዚህ 3 ነገሮች ውስጥ መመስረት አለበት። የመጀመሪያው ኢንትሮ የሚለው ማለት ነው። የእናንተ ኦዲየንስ ምን ማግኘት እንደሚችል በዚህ ቪዲዮ ላይ ምን ሊጠቅሙ እንደሚችል እና መናገር አለባችሁ ማለት ነው። ሁለተኛው ደግሞ ምንድነው ሜን ቦዲ ማለት ደግሞ ልክ ለምሳሌ ሁካችሁ ያወራችሁት ነገር ካለ ወይም ጊቫዌ ነገር አዘጋጅታችሁ ሆነ የምትናገሩት ነገር ነው እና ስለ ቪዲዮአችሁ ደግሞ አጠራጠር ያለ ነገሮች የምትናገሩ ቃል በሚመስሉ ተመልካቾችን የምትናገሩት ነገር ነው ማለት ነው። ሜን ቦዲ ወደ ሶስተኛው ስንሄድ ደግሞ ምንድነው? ሶስተኛው ኮንክሉዥን ማለት ደግሞ የማጠቃለያ ማለት የመጨረሻው እንደማለት ነው። እና ደግሞ የምትናገሩት ነገር ምንድነው? ቪዲዮአችሁ ስለምን እንደነበረ እና ቪዲዮአችሁ ስለምን ትምህርት እንደነበረ ስለምንድነው ለማስተማር የፈለጋችሁት እነሱን የሚለውን ነገር አጠቃላይ ላይ ማገለጽ አለባችሁ ማለት ነው። ከዛ ላይ ደግሞ ኮል ቱ አክሽን ታስገባላችሁ ማለት ነው። ኮል ቱ አክሽን ማለት ደግሞ ቪዲዮአችሁን የእናንተ ኦዲየንስ ስለተመለከተ ምን አይነት እንዲሁም ደግሞ ምን አይነት ሽልማቶችን እንደምትሰጡ እና ቀጣይ ቪዲዮ ደግሞ ምን እንደምትሰሩ ለነሱ የምትገልጹ ቀጣይ ደግሞ እንደዚህ አይነት ቪዲዮ እናመጣላችኋለን ብላችሁ ወይም ደግሞ ሌላ ሶሻል ሚዲያ ወይም ቴሌግራም፣ ፌስቡክ፣ ቲክቶክ ደግሞ የምታስተዋውቁበት ወይ ቲክቶክ ፎሎ አድርጉኝ ሄዳችሁ ወይ ቴሌግራም ቻናሌን ተቀላቀሉ በማለት የምትሰሩበት መንገድ ማለት ነው። በዚህ መንገድ ከጨረስን ውስጡን ደግሞ ወደ አራተኛው ስንሄድ ምንድነው? ፕራክቲስ ነው ማለት ነው። ፕራክቲስ ማለት ምንድነው? ምን መሰላችሁ? አሁን የተሳሳታችሁ ቪዲዮ ወይም
ተሳስታችሁ ኤዲት ስታደርጉ የተሳሳታችሁ ይጥፋል ወይም ቃል የደገማችሁ ካለ ወይም ቆርጣችሁ የምታወጡት እና ቪዲዮ ላይ የሆነ የተሳሳታችሁ ነገር ካለ ተመልካቾቻችሁን ጠይቃችሁ እና ጥያቄ ካላችሁም እንዲጠይቁ ማድረግ ኮሜንት ሴክሽን ላይ አሳውቁኝ በማለት እና የተሳሳታችሁ ነገር ካለ ደግሞ እንዲያርሙኝ ይቅርታ አድርጉልኝ ወይም ስህተት ካለ ደግሞ በኮሜንት ሴክሽን ላይ አሳውቁኝ የምትሉት ነገር ፓርት ነው ማለት ነው። ሶ ባክሩ ይሄ ስክሪፕት አጻጻፍ ይመስላል ማለት ነው። የቪዲዮ ተጠቀማችሁ ተስፋ አደርጋለሁ ማለት ነው። ሶ የኔን ቻናል ሰብስክራይብ አድርጉ ብላችሁ ቅርላችኋል ቤተሰብ ቅርላችኋል አይላችሁ ማለት ነው። እና በቀጣይ ቪዲዮ እስከምንገናኝ ሶ አምላችሁ የመጣው ቴሌግራም ላይ አጫጭር ቴክኒኮችን ስለምንለቅ ምን ታደርጋላችሁ ወይም ልክ ኮሜንት መጀመሪያ ላይ አስቀምጥላችኋለሁ ማለት ነው። ሄዳችሁ ቴሌግራማችንን ሰብስክራይብ ማድረጋችሁን እንዳይረሳ እና ሀሳብ አስተያየትም ካለ በኮሜንት ሴክሽን ላይ ታስቀምጡልናላችሁ ማለት ነው። እና ልክ ስክሪኑ ላይ እንደምትመለከቱ ወይም ወደ ቴሌግራም ትሄዱና ኢምራን ዩቲዩብ ቻናል ብላችሁ ወይም ኢምራን ዩቲዩብ ቻናል ብላችሁ ታገኙታላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።